حي على الفلاح. بسم الله والحمد لله والصلاة والسلام على نبينا وعلى آله وأصحابه ومن والاه فسلام الله عليكم ورحمة الله وبركاته يا مسلمون ومسلمات እንዲሁም ይህን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ ዛሬ የምንመለከተው ዘፍጥረት 1:1 ላይ ያለውን ኤሎሂም የሚለውን ቃል ለስላሴ አካላት ወይም ደግሞ ስላሴ ትምህርት መደዳደድ ይሆናል ድምዳሜ ላይ ያደረሰን ከሚሏቸው ጥቅሶች የመጀመሪያው ቁጥር 1 ዘፍጥረት 1:1 ላይ ያለውን ጥቅስ ነው። በመጀመሪያ ደረጃ እዛ ላይ ጥቅስ ያለው ከመጥቀሳቸው በፊት ለመግቢያ ያክል እዛ ላይ የሚጠቀሙበትን ቃላት ማየት ያስፈልጋል። በዕብራይስጥ ኤሎሃ የሚለው ትርጉም ሲምፕሊ አምላክ ማለት ነው። በብሉይ ኪዳን ጊዜ 60 ጊዜ ተጠቅሷል። ኤሎሃ የሚለው ቃል ማለት ነው አምላክ ማለት ነው። የኤሎሃ ቁጥር ብዙ ቁጥር ደግሞ ኤሎሂም ነው። በብሉይ ኪዳን 2500 ጊዜ ተጠቅሷል። ኤል ደግሞ የሚለው ደግሞ የኤሎሃ ምህጻረ ቃል ነው፣ አብሪቬሽን ነው። የኤል ብዙ ቁጥር ደግሞ ኤሊም ነው ራሱ። ስለዚህ አሁን ምንድነው ኤሎሂም የሚለው ቃል የዕብራይስጥ ሰዋሰው ምሁራን ግራመሪያን የሚባሉት ለሁለት ይከፍሉታል ማለት ነው። አንደኛ ፕሉራል ኦፍ አምፕሊቲዩድ የሚባል አለ፣ የብዜት አለ። የሁለተኛ ደግሞ የግነት የሚባል ነገር አለ። ራሱ ፕሉራል ኦፍ መልቲቲዩድ እና ፕሉራል ኦፍ አምፕሊቲዩድ ይባላል። ፕሉራል ኦፍ አምፕሊቲዩድ ማለት ምን ማለት ነው? የግነት ብዜት የሚባለው ነገር ነው። ፕሉራል ኦፍ መልቲቲዩድ ማለት ደግሞ የነቂስ ብዜነት ብለው ለሁለት ይከፍሉታል ማለት ነው። ሄብሪው ግራመር ጄኔሲስ ኢንሃል የሚባለው በ1813 የተጻፈው መጽሐፍ ላይ የአንድ ስኮላር የዕብራይስጥ ስኮላር እንደዛ ብሎ ይናገራል ማለት ነው። ይህንን ከተረዳን ዘንዳ ወደ ዘፍጥረት 1:1 ላይ መሄድ እንችላለን ማለት ነው። የዘፍጥረት ምዕራፍ 1 ቁጥር 1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም ወኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ይላል። ስለዚህ እዚህ ጋር አሁን ኤሎሂም የሚለው ቃል አንድ ቅዋሚ ማንነት ሆኖ ግርማን፣ ሞገስን፣ ሉዓላዊነትን፣ ልዕልናን፣ ገናናነትን ለማመልከት ነው የመጣው ብለው የእስራኤል ወይም የአይሁዳውያኖች ሊቃውንት ይናገራሉ ማለት ነው። የስላሴ አማንያን ደግሞ የኤሎሄ ብዙ ቁጥር ስለሆነ ኤሎሂም የሚለው ቃል ብዙ አካላትን ያሳያል ይላሉ። በመጀመሪያ ትልቅ ችግር አለው ራሱ ስላሴ አማልክት መሆናቸውን። ኤሎሂም የሚለው ማለት ትርጉሙ ቃል በቃል አማልክት ማለት ነው። ስለዚህ አማልክት የሚለው ስላሴ ነው ከተባለ ስላሴ አማልክት ናቸው ወይ በእናንተ ትምህርት ነው የመጀመሪያ ጥያቄያችን የሚሆነው። አይ አይደለም ከተባለ አምላክ አንድ ነው ከተባለ ለምን አማልክት የሚለው ለስላሴ ትጠቀማላችሁ ነው። አይ ኤሎሂም የሚለው ብዙ ቁጥር ሶስቱን አካላት አማልክት መሆናቸውን ያሳያል ካሉ አያሳይም ነው። ለምን? ዘፍጥረት 1:1 ላይ በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ፣ በመጀመሪያ አምላክ ሰማይና ምድርን ፈጠረ ተብሎ የገባበት የሚያወራው ስለ አብ ነው ራሱ የሚያወራው። ለምሳሌ ኦሪገን ኮሜንተሪ ኦፍ ጆን ቡክ 1 ነምበር 22 ላይ ሲናገር ምንድን ነው የሚለው? ዘፋዘር ሴይስ ይላል ሌት ዜር ቢ ላይት ማለት ብርሃን ይሁን አለ ብሎ ይናገራል አለ። ሰማይ ይሁን አለ ብሎ ይናገራል አለ። ማን ነው የሚናገረው አለ? ዘፋዘር ነው የሚናገረው አለ። ማን ነው እንደዛ ያለው? አርጌስ፣ የእስክንድሪያው አርጌስ ወይም ኦሪገን የሚባለው እዛ አሌክሳንደር የሚባለው ምንድነው ያደረገው? በኮሜንተሪ ኦፍ ጆን ቡክ 1 ነምበር 22 ላይ ሲናገር ምንድነው ያለው? ብርሃን ይሁን አለ የሚለው ማን ነው? አብ ነው ብሎ ነው ያስቀመጠው። እዚህ ጋር ግን የዕብራይስጡ የሚናገረው ምንድነው? በዩሜር ኤሎሂም ይሂ ነው የሚለው። ምን አለ? ኤሎሂምም አለ ነው የሚለው። ምን አለ? ቨ ማለት ያው እና ማለት ነው። ዩሜር ማለት ደግሞ አለ ነው። ኤሎሂም ማለት አምላክ ማለት ነው። ይሂ ማለት ይሁን ነው። በዩሜር ኤሎሂም ይሂ፣ ኤሎሂምም አለ፣ ኤሎሂምም ብርሃን ይሁን አለ ብሎ ነው የሚያስቀምጠው። እዚህ ጋር ሲያስቀምጥ ዮድ የሚለው የዕብራይስጥ ቃል እዚህ ጋር ቨ ማለት እንትን ነው። ዮድ ሲል እርሱ ማለት ሲሆን አማር ማለት አለ ማለት ነው። እርሱ ተብሎ አንድ ሲንጉላር ፐርሰን የተጠቀሰው አብ ነው። ያንን ኦሪገን በኮሜንተሪው ላይ ያስቀምጦልናል። እንደገና ደግሞ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ጳውሎስ በክርስቶስ ፊት የአምላክ የክብሩ ብርሃን እውቀት ብርሃን እንዲሰጥ በልባችሁ ውስጥ የበራ በጨለማ ይብራ ያለ አምላክ ነውና ይላል። ስለዚህ አሁን ክርስቶስን አምላክ ከሚለው ነገር ተለይቶታል ማለት ነው። ክርስቶስ ነው፣ ኢየሱስን ያመለክታል። አምላክ የሚለው አብን ያመለክታል። ስለዚህ ዘፍጥረት 1:3 ላይ በጨለማ ብርሃን ይብራ ያለ አብ ነው ማለት ነው። ይህንን እንረዳለን ማለት ነው። ይህ እንግዲህ ለአብ ለብቻው ኤሎሂም የሚለው ቃል ስለተጠቀመ
አብ ብዙ ፐርሰን ነው ወይም ደግሞ ብዙ አምላክ ነው የሚል ነገር አያሰኘውም። ስለዚህ ኤሎሂም የሚባለው ነገር ለአብ የመጣው እዚህ ጋር በግነት ነው እንጂ በብዜት አይደለም የመጣው። በተመሳሳይ ኦሪት ዘፍጥረት ምዕራፍ 32 ቁጥር 30 ላይ ያዕቆብ አምላክን ፊት ለፊት አየሁት ሰውነቴን እንድናቀረች ሲል የዚያን ቦታ ስም ፐኑኤል ብሎ ጠራዋል። እዚህ ጋር ፐኑኤል ማለት ፋኔል የሚባለው ነው ራሱ የአምላክ ፊት ማለት ነው። ራሱ ያየበትን ቦታ ራሱ እንደዛ ብሎታል። አምላክን ፊት ለፊት አየሁታል። ያየው ግን ማንን ነው ብለን ስንል ፋኔል የሚባለው መልአክ ነው ያየው። ፋኔል የሚባለው መልአክ እንደ አንዳንድ ክርስቲያኖች እንደ ኦርቶዶክስ እና እንደ ካቶሊክ ፋኔል የሚባለው መልአክ አምላክ ተብሏል። ግን ፋኔል አንድ ፐርሰን ነው። ነገር ግን አምላክ የሚለው ጋር ሲንጉላር ነው የሚጠቀመው። ወይ ደግሞ ቴዎፋኒ ነው በሚለው በፕሮቴስታንት አካሄድ እንሂድና ይህ አምላክን ፊት ለፊት አየሁት የተባለው መልአክ ኢየሱስ ነው ተባለ። ኦኬ ፕሪኢንካርኔሽን የሚባለው ነገር ነው ተባለ። ኢየሱስ እዚህ ጋር አንድ ፐርሰን ሆኖ ሳለ ኤሎሂም የሚለውን ነገር ከተጠቀመበት ምንድን ነው የሚያሳየው ሲባል አንድ ፐርሰን ለአንድ ፐርሰን ኤሎሂም የሚለው ቃል መዋል እንደሚችል ፖይንታችን። መጽሐፈ መሳፍንት ምዕራፍ 13 ቁጥር 21 እና 22 ላይ ያን ጊዜ ማኑኤል የያህዌ መልአክ መሆኑን አወቀ። ማኑኤልና ሚስቱ አምላክን አይተናልና ሞትን እንሞታለን አሉ አለ። እዚህ ጋር አምላክ ለሚለው የገባው ቃል ኤሎሂም ነው። ማኑኤልና ሚስቱ ያዩት መልአክ አንድ ነጠላ ማንነት ነው። ነገር ግን ኤሎሂም ተብሏል። ያ ማለት ብዙ ፐርሰን ነው ማለት አይደለም። ለአንድ ፐርሰን ኤሎሂም የሚለው ቃል መዋል ይችላል። መዝሙረ ዳዊት ማነው ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ያህዌ ሙሴን አለው እኔ ለፈርዖን አምላክ አድርግሃለሁ ወንድም አሮን ነቢይ ይሆንልሃል አለ። አሁን እዚህ ጋር ሙሴ በፈርዖን ላይ አምላክ የሆነው ኦንቶሎጂካል አይደለም፣ ፈንክሽናል ነው፣ ተርም ነው። ማለትም የግብር ስያሜ ነው፣ የባህሪ ስያሜ አይደለም። የሚመለክ ማለት ሳይሆን ቃል አቀባይ፣ አፈቀላጤ ምናምን ነገር ማለት ነው አምላክ የሚለው ቃል እዚህ ጋር የመጣው። ግን ሙሴ በፈርዖን ላይ አምላክ ሲሆን አምላክ የሚለው ቃል የዕብራይስጡ የሚጠቀምበት ኤሎሂም ነው። ግን ሙሴ በውስጡ ሶስትነት ኖሮት አይደለም፣ ወይም ብዝሃነት ኖሮት አይደለም። መልቲ ፐርሰን በውስጡ የለም። ነገር ግን ኤሎሂም የሚለው ቃል አምፕሊቲዩድ አምፕሊፋይ ለማድረግ ወይም ለማግነን ስለመጣ ነው። መዝሙረ ዳዊት ምዕራፍ 45 ቁጥር 2 ላይ ውበትህ ከሰው ልጆች ይልቅ ያምራል፣ ሞገስህ በከንፈሮች ፊት ፈሰሰ፣ ስለዚህ አምላክ ለዘላለም ባረከ ይላል። ማንን ነው አምላክ የሚለው? አብን ነው። አምላክ ለዘላለም ባረከ፣ እግዚአብሔር ለዘላለም ባረከ ነው የሚለው አማርኛው። እንግሊዝኛው ጋድ፣ ዕብራይስጡ ደግሞ የሚያወራው ኤሎሂም ነው። ኤሎሂም ለዘላለም ባረከ። ማንን የባረከው? መሲሁን የባረከው። ስለዚህ አብ ብቻውን ኤሎሂም ተብሏል። ራሱ ኖርማሊ የኤሎሃ ብዙ ቁጥር ነው፣ ግን አብ መልቲ ፐርሰን ሆኖ አይደለም። ዋን ፐርሰን ሆኖ አምፕሊፋይ ለማድረግ በአምፕሊቲዩድ ፕሉራል ኦፍ አምፕሊቲዩድ ሆኖ መጥቷል። ራሱ የግነት ብዜት ሆኖ መጥቷል ራሱ። ስለዚህ ከዚህ አንጻር ነው የምናየው ማለት መዝሙረ ዳዊት ምዕራፍ 45 ቁጥር 7 ላይ ጽድቅን ወደድክ አመፃን ጠላ፣ ስለዚህ ከባልንጀሮች ይልቅ አምላክ የደስታ ዘይት ቀባሃል። አምላክ ለሚልበት ቃል እዚህ ጋር እግዚአብሔር ለሚልበት ቃል የገባው ኤሎሂም ነው። ኤሎሂም የተባለው አንድ ማንነት በውስጡ ሶስትነት ማንነቶች ያሳያል ከተባለ እዚህ ጋር እንዴት ነው አብ ራሱ በራሱ ሶስት አካል ነው ወይ የሚሆነው? ወይ ደግሞ ከአንድ በላይ መልቲ ፐርሰን ነው ወይ የሚሆነው? እዛው ላይ መዝሙረ ዳዊት ምዕራፍ 45 ቁጥር 6 ላይ ስለ መሲሁ ወይም ደግሞ ስለ ንጉሥ ሰለሞን ሲናገር አምላክ ወይ ዙፋን ለዘላለም ይኖራል፣ የመንግስት በትር የቅነት በትር ነው ይላል። አሁን አምላክ የሚለው እዚህ ጋር ለማን ነው የሚጠቀመው ስንላቸው ለኢየሱስ ነው የሚጠቀመው ይላሉ። ለኢየሱስ የሚጠቀመው ከሆነ ለኢየሱስ የሚጠቀምበትን የዕብራይስጥ ኤሎሂም ነው የሚለው። ኤሎሂም ማለት መልቲ ፐርሰንን የሚያሳይ ከሆነ ብዝሃነትን የሚያሳይ ከሆነ ኢየሱስ ስንት ፐርሰን ነው? አንድ ነው ወይስ በውስጡ ሶስት አለው ወይ ነው? የለውም ነው። መጽሐፈ መሳፍንት ምዕራፍ 16 ቁጥር 23 ላይ ስለ ዳጎን ሲናገር ለአምላካችን ለዳጎን ታላቅ መስዋዕትን ይሰዉ ዘንድ ደስ የሚላቸው ዘንድ ተሰበሰበዋል። ዳጎን አንድ ነው ራሱ፣ አንድ ኦብጀክት ጣዖት ነው። ሶስት ጣዖት አይደለም ራሱ አንድ ጣዖት፣ አንድ የተሰራ አንድ ኦብጀክት ነው ራሱ ይቻላል። ስለዚህ አንድ ኦብጀክት ሆኖ ሳለ ነገር ግን ኤሎሂም የሚለውን ቃል ስለተጠቀሙ ያ ማለት ዳጎን ብዙ አካላት ነበሩት። የፍልስጤማውያን መኳንንት ዳጎንን አንድም ሶስትም ነው ብለው አያምኑ እና የመሳፍንቱ ጸሐፊ ዳጎን በአንድ ምንነቱ ላይ ሶስት ማንነት አለው ብሎም አያምንም። ስለዚህ ኤሎሂም የሚለው ቃል ለአምፕሊቲዩድ ይመጣል ማለት ነው። የሴም አምላክ ተብሎ የሚታመነው በዓል ኤሎሂም ተብሏል። በአንደኛ ነገሥት ምዕራፍ 18
ቁጥር 27 ላይ ማለት ነው። በቀትርም ጊዜ ኤልያስ ኤሎሂም ነውና በታላቅ ቃል ጩሁ። ምናልባት ሀሳብ ይዞታል፣ ወይም ፈቀቅ ብሏል፣ ወይም ደግሞ ወደ መንገድ ሄደዋል፣ ወይ ተኝቶ እንደሆነ መቀስቀስ ያስፈልገው እያለ አላገጠባቸዋል። ኤልያስ በዓልን ኤሎሂም ብሎ ሲጠራው ኤልያስ በዓልን በሽሙጥና በለበጣ ኤሎሂም ሲለው በአንድ ምንነት ላይ ሶስት ማንነት አለው ማለቱ አልነበረም። ኤሎሂም የሚለው ሲምፕሊ አምፕሊቲዩድ ሆኖ በዕብራይስጥ ውስጥ መቀጠል ይችላል ማለት ነው። ወደ አዶኒም እንሂድ። ራሱ አዶን ማለት ጌታ ማለት ነው። ራሱ አዶን ማለት ጌታ ማለት ነው። አዶኒም ማለት ጌቶች ማለት ነው። ራሱ ኖርማሊ ሲምፕሊ ግን አዶኒም የሚለው ቃል ለግነትም ለብዜትም ይመጣል። ለምሳሌ ኢሳይያስ ምዕራፍ 19 ቁጥር 4 ላይ ግብፃውያን በጨካኝ ጌታ እጅ አሳልፌ እሰጣለሁ፣ ጨካኝ ንጉሥም ይገዛቸዋል ይላል የሰራዊት ጌታ ያህዌ። አዶን የሚለው በነጠላ ጌታ ማለት ከሆነ አዶኒም ማለት ጌቶች ማለት ከሆነ የአሦር ንጉሥ አስራዶን በ670 ቅድመ ልደት የተነሳ አንድ ማንነት ሆኖ ሳለ አዶኒም ስለተባለ አስራዶን ሶስት ማንነት ነው ወይ? መልቲ ፐርሰን ነው ወይ? አይደለም ነው። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ የጌታዬ የያህዌ መንፈስ በእኔ ላይ ነው፣ ለድሆች የምሥራች እሰብክ ዘንድ ያህዌ ቀብቶኛል። ማን የሚለው? በኢሳይያስ በትንቢት መነጽር ውስጥ መሲሁ ነው እንደዛ የሚለው። ያንን የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ማዛመድ ትችላላችሁ ማለት ነው። ይሄ ስለ እኔን የሚያወራው ብሎ ተፈጸመ ብሏል። ስለዚህ አሁን እዚህ ጋር ምንድን ነው? የያህዌ መንፈስ በእኔ ላይ ነው፣ ለድሆች የምሥራች እሰብክ ዘንድ ያህዌ ቀብቶኛል አለ። ሐዋርያት ሥራ 10:38 ላይ እግዚአብሔር ወይም አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ቀቢ ማን ነው? አምላክ ነው። ተቀቢ ሰው ነው። ቅባቱ ደግሞ መንፈስ ቅዱስ ነው ማለት ነው። ስለዚህ ምን አለ? የያህዌ መንፈስ በእኔ ላይ ነው፣ ለድሆች የምሥራች እሰብክ ዘንድ ያህዌ ቀብቶኛልና። እዚህ አንቀጽ ላይ ጌታዬ ወይም ደግሞ ጌታ ተብሎ የተጠቀመው የዕብራይስጥ ቃል አዶናይ ነው። አዶናይ ማለት ምን ማለት ነው ስንል ልክ አዶን ስንል ጌታ ማለት ሲሆን የአዶን ብዙ ቁጥር ደግሞ አዶኒም የሚለው ነገር ሲሆን አዶኒ ደግሞ የአዶን ጄኔቲቭ ፎርም ነው፣ ጌታዬ ማለት ነው። አዶናይ ማለት ደግሞ አሁንም ጌታዬ ነው፣ ግን ፕሉራል ኦፍ አምፕሊቲዩድም መልቲቱድንም ለማመልከት ይመጣል። ስለዚህ ኢሳይያስ 61 ላይ አብ አዶናይ ተብሏል ራሱ ማለት ነው፣ በብዙ ቁጥር ተብሏል። ያ ማለት ግን አብ መልቲ ፐርሰን ሆኖ አይደለም፣ ወይም ብዛነት ያለው ፐርሰን ወይም አምላክ ሆኖ አይደለም ራሱ ማለት ነው። መዝሙረ ዳዊት ምዕራፍ 110 ቁጥር 5 ላይም አብ አዶናይ ተብሏል። ጌታዬ በቀኝ ነገስታትን በቁጣ ቀን ይቀጠቅጣቸዋል። እግዚአብሔር በቀኝ ነው የሚለው አማርኛው፣ የዕብራይስጡ አዶናይ ነው የሚለው። ስለዚህ አዶናይ ስለተባለ አብ አዶናይ መባሉ በራሱ አብን ብዙ መልቲ ፐርሰን አያደርገውም ማለት ነው። ሙግታችንን እንቀጥል። ኦሪት ዘፍጥረት ምዕራፍ 21 ቁጥር 7 ላይ ደግሞ ሳራ ልጆችን እንደምታጠባ ለአብርሃም ማን በነገረው? በእርጅና ልጅን ወልጄለታለሁና አለች ይላል። ባኒም ማለት በብዙ ቁጥር ልጆች ማለት ነው። በነጠላ ግን ቤን ነው የሚባለው ልጅ ማለት። ስለዚህ ሳራ የወለደችው ይስሐቅ አንድ ማንነት ሆኖ ሳለ ባኒም ወይም ደግሞ ልጆችን ተብሏል። ያ ማለት ይስሐቅ መልቲ ፐርሰን ሆኖ አይደለም ራሱ። ያ ማለት ይስሐቅ በውስጡ ብዝሃነት ያለው ነገር ሆኖ አይደለም። በውስጡ ሥላሴ ወይም ደግሞ ሶስትነት ኖሮት አልነበረም። በዕብራይስጥ ቃላት ውስጥ የብዛት ቃላት ለክብር መምጣትን የተለመደ ነገር ነው። ለምሳሌ መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ አፉ እጅግ ጣፋጭ ነው፣ እርሱ ፈጽሞ ያማረ ነው አለች። ማናት? ሱናማይቷ ልጃገረድ ናት። የንጉሥ ሰለሞን አፍ ጣፋጭ ነው አለች። ጣፋጭ ተብሎ የተቀመጠው ቃል በነጠላ ሙተቅ ሳይሆን በብዜት መምተቂም ነው። መምተቂም ማለት ጣፋጮች ማለት ነው። ታዲያ የንጉሥ ሰለሞን አፍ ሶስት ማንነት ይዟል እንዴ? ወይስ በውስጡ ብዝሃነት የሚባል ነገር ነበረው እንዴ? አልነበረው። በመቀጠል እዛው ላይ አንቀጽ ላይ ያማረ ትላለች። ያማረ ብሎ የተቀመጠው ቃል በነጠላ መኽመድ ሳይሆን በብዛት መኽመዲም ነው። መኽመድ ማለት ያማረ ማለት ሲሆን መኽመዲም ማለት ያማሩ ነው። ታዲያ ንጉሥ ሰለሞን አፍ ሶስት ማንነት ይዘዋልን? አልያዘም ነው። ከዚህ አንጻር ምንድን ነው የምንረዳው ነው ራሱ በአማርኛ ወይም ደግሞ በእንግሊዝኛ ወይም በግሪክ ሰብቱጀንት ላይ ይሄንን ለአንድ ፐርሰን የሚጠቀምበትን ሲምፕሊ አንድ ሲንጉላር አድርገው ነው የሚያስቀምጡት። ለምሳሌ ዘፍጥረት 1:1 ላይ በመጀመሪያ ኤሎሂም ሰማይና ምድር ፈጠረ ሲል ኤሎሂም የሚለውን በአማርኛችን እግዚአብሔር ብለው ነው ያስቀመጡት። አማልክት ብለው አላስቀመጡትም። በእንግሊዝኛ ጋድ ብለው ነው ያስቀመጡት። በግሪክ ሰብቱጀንት ላይ ደግሞ ቴዎስ ብለው ነው የተቀመጠው ራሱ።
ኤሎሂም የሚሆነውን ወደ ሌላ ቋንቋ ሲተረጉሙት እግዚአብሔሮች ወይም ጋድስ በእንግሊዝኛ ወይም ደግሞ ቴዎይ ወይም ቴውስ ብለው አላስቀምጡትም። ምክንያቱም የቴዎስ ማለት በግሪክ አምላክ ማለት ሲሆን የቴዎስ ብዙ ቁጥር ደግሞ ቴውስ ወይም ቴዎይ ነው። ስለዚህ ያንን ብለው አላስቀምጡትም። ዘፍጥረት 1:1 ላይ በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ለሚልበት የግሪክ ሰብጀንት ላይ ያስቀመጡት በመጀመሪያ ቴዎስ ሰማይና ምድርን ፈጠረ ነው ያሉት። ቴዎይ ወይም ደግሞ ቴውስ ብለው አላስቀመጡም። ዘፍጥረት 1:3ንም እንደዛ ነው ያስቀመጡት። ራሱ ብርሃን አምላክ ብርሃን ይሁን አለ፣ ቴዎስ ብርሃን ይሁን አለ ብለው ነው ያስቀመጡት እንጂ ቴዎይ ወይም ቴውስ ብለው አላስቀመጡትም። ዘፍጥረት 3:5 ላይ ታስታውስ እንደሆነ አዳም ምንድን ነው የሚለው? ስለ አዳም ሲያወራ ሰይጣን መልካምና ክፉን እንደ አማልክት፣ አማርኛው እንደ እግዚአብሔር ነው የሚለው ስህተት ነው። ግዕዙ እንደ አማልክት ነው የሚለው። የእንግሊዝኛው ጋድስ ብሎ ነው የሚያስቀምጠው። የዕብራይስጡ ኤሎሂም የሚለውን ለመላእክት ስለሚጠቀምበት እዛ ጋር ለግሪክ ሰብቱጀንት ያስቀመጠው ቴዎይ ብሎ ነው ያስቀመጠው፣ በብዛት ማለት ነው። ራሱ አማልክት ብሎ ነው ያስቀመጠው። ስለዚህ ለሲንጉላር ፐርሰን ሲንጉላር የሆነ ሰብስታንቲቭ ይጠቀማል፣ ለፕሉራል ፐርሰን ደግሞ ፕሉራል ነገር ይጠቀማል ማለት ነው። ለምሳሌ ዘፍጥረት ምዕራፍ 18 ቁጥር 3 ላይ ተመልከቱት። እንዲህም አለ ይላል። ማን ያለው? አብርሃም ነው እንደዚህ ያለው። አቤቱ በፊት ሞገስን አግኝቼ እንደሆነ ባሪያህን አትለፌም ብዬ እለምንሃለሁ አለ። አቤቱ የሚለው የዕብራይስጡ አዶናይ ብሎ ነው ያስቀመጠው። አዶናይ የሚለው አሁን እዚህ ጋር አዶናይ ለሚለው ያስቀመጠው የግሪክ ሰብቱጀንት ላይ ኩሩዬ ነው ያስቀመጠው። ቮካቲቭ ነው አድርጎ ያስቀመጠው። ቮካቲቭ ኬዝ አድርጎ አስቀምጦ ኩሩዬ ማለት ጌታዬ ሲምፕሊ በነጠላ ነው ያስቀመጠው ራሱ። ነገር ግን ዘፍጥረት 19:2 ላይ ስለ መላእክቱ ሲያወራ ምን አለ? ጌቶቼ ሆይ ወደ ባሪያ ቤት አቅኑ፣ ከዚያ አደሩ፣ እግራችሁን ታጠቡ፣ ነገ ማላችሁ መንገዳችሁን ቀጥሉ ለሚለው ደግሞ ክሪዮይ ጌቶቼ ብሎ ነው ያስቀመጠው። ጌቶቼ ብለው ነው ያስቀመጡት ማለት ነው። ስለዚህ ለሲንጉላር ፐርሰን ሲንጉላር የሆነ ነገር ሰብስታንሲቭ ያስቀምጣሉ። ለፕሉራል ፐርሰን ደግሞ ፕሉራል፣ ለምሳሌ መላእክቶቹ 2 ናቸው። ስለዚህ እዚህ ጋር ያስቀመጡት ክሪዮይ ነው፣ ጌቶቼ ብለው ነው ያስቀመጠው። ኦሪት ዘፍጥረት 19:18 ላይም ሎጥም አላቸው ይላል ለመላእክቱ፣ በመላእክቱ በኩል አምላክን ሲያናገር ጌታ ወይ እንዲያዩን እነሆ ባሪያ በፊት ሞገስን አግኝቷልና። የሚያናገረው በመላእክቱ በኩል አምላክን ነው። የእንግሊዝኛውንም ማየት ትችላላችሁ። ራሱ በነጠላ ነው የሚያደርጉት። ኩሬ በነጠላ ጌታዬ ማለት ነው። ፓይሶዩ ባሪያህን አትለፈው፣ በነጠላ ጌታ ባሪያን አትለፈው በፊቱ ሞገስን አግኝቷልና እያለ የሚናገረው ማለት ነው። ስለዚህ ዘፍጥረት 1:1 ላይ ኤሎሂም መባል ሥላሴ አማልክት ለመሆን እንደ ማስረጃ መቅረቡ በራሱ አበይት ክርስትና የመድበለ አማልክት ትምህርት ወይም ፖሊቲዝም አራማጅ መሆናቸውን በደንብ ያሳብቁባቸው። ወይም ደግሞ ትራይቲዝም የሚባለው 3 አማልክት ወደሚለው ነው። ምክንያቱም 3 አካላት ካሉ እነዛ 3 አካላት አማልክት ናቸው ካላችሁ 3 አማልክት ነው የሚሆኑት ማለት ነው። ስለዚህ ዘፍጥረት 1:1 ላይ ራሱ ቃል በቃል ብንወስደው እንኳን አማልክት አለ ብለን ብንል 3 አካላት ወይም አብ ወልድ መንፈስ ቅዱስ የሚያሳይ ምንም ፍንጭና ሽታው የለም። ስለዚህ ቴዎሎጂን እንዴት ማድረግ ነው የሚቻለው? የሥላሴን ትምህርት መቀመር እንዴት ነው የሚቻለው ማለት ነው? አይቻልም ነው። ሌላው የሥላሴ አማንያን ይህንን ጥቅስ አላዩትም። ኦሪት ዘፍጥረት ምዕራፍ 20 ቁጥር 13 ላይ ኤሎሂም ከአባቴ ቤት ባወጣኝ ጊዜ አልኳቸው አለ። ባወጣኝ የሚለው እንግዲህ በአማርኛ ላይ ሲያስቀምጡት በእንግሊዝኛም ሲያስቀምጡት ባወጣኝ ነው የሚሉት። ባወጣ ተብሎ የተቀመጠው የዕብራይስጡ ቃል ግን ሂቱ ነው። ራሱ ባወጡ ነው የሚለው በዕብራይስጡ። አያችሁ እንትን ነው ሲንጉላር ሳይሆን ፕሉራል ነው ራሱ ቨርብ የሚጠቀመው ለአምላክ ራሱ። ያ ማለት አምላክ ብዙ ሆኖ አይደለም ራሱ ይሄ ማለት ነው። ባወጡ ነው የሚለው። አወጣ ለማለት ቃል ታህ ነው የሚጠቀመው የዕብራይስጡ። ታህ መሆን ነበረበት፣ ግን ሂቱ ሲል ባወጡ ተብሎ ነው የተቀመጠው። ልክ በተመሳሳይም ኦሪት ዘጸአት ምዕራፍ 32 ቁጥር 4 ላይ ተመልከቱ። ከእጃቸው ተቀብለው በመቅረጫ ቀረጸው፣ ቀልጦ የሰራውን ጥጃ አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናችሁ አለ። ማለት አወጣ አይደለም የሚለው ያወጡ ይላል። ጥጃው አንድ ነው፣ ግን ኢሉህ ነው ያወጡ ተብሎ ነው የተቀመጠው ራሱ። ያ ማለት ጥጃው 3% ሆኖ አይደለም፣ ወይም መልቲፕል ፐርሰን በውስጡ ኖሮ አልነበረም ራሱ አልነበረም። እንደዚህ አይነት ነገር የለውም ራሱ ኖርማሊ ማለት ነው። እንዲህ አይነት ኤግዛምፕሎችን ማምጣት ይቻላል ራሱ ኖርማሊ ብዙ ናቸው። ናሙናዎችን ማምጣት ይቻላል። አንድ ፐርሰን ሆኖ ግን በፕሉራል ፎርም ሆኖ የሚመጡ በመጽሐፉ ላይ ብዙ ናቸው ያሉት ራሱ ኖርማሊ ማለት ነው። እና ይሄንን ነገር ማየት ያስፈልጋል። በተለይ ደግሞ ይሄ የእንትኑ ያለውን የዘጸአት 32:23 ላይ ያለውን በደንብ ማየት ያስፈልጋል። ዘጸአት
2:4 ላይ ከእጆቻቸው ተቀብሎ በመቅረጽ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው ይላል። ሲንጉላር ነው። ከዛስ ኦሪት ዘጸአት ምዕራፍ 32 ቁጥር 23 ላይ እነርሱም ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅም፣ በፊታችን የሚሄዱ አማልክትን ስራልን አሉኛል። የሚሄዱ የላሁ አላህ ማለት የሚሄድ ማለት ነው ራሱ። ልክ ዘዳግም ምዕራፍ 31 ቁጥር 8 ላይ በፊት የሚሄድ እርሱ ያህዌ ነው ተብሎ እንደተቀመጠው የሚሄድ ስራልን ለሚሉት በዕብራይስጥ የተቀመጠው የላሁ ነው የሚለው የሚሄዱ ነው። አላህ ማለት የሚሄድ ነው። ግን ጥጃው ስላሴ ሆኖ አልነበረም ራሱ። ኦሪት ዘጸአት ምዕራፍ 32 ቁጥር 20 ላይ ተመልከቱ። የሰሩትን ጥጃ ወስደው በእሳት አቀለጠው ነው የሚለው። እንደ ትቢያ እስኪሆን ድረስ ፈጨው፣ በውሃ ላይ በተነው፣ ለእስራኤል ልጆችም አጠጣው አለ። ጥጃው አንድ ነው፣ ሲንጉላሪ ነው ራሱ ሲጠቀምበት የነበረው። ነገር ግን በግስ መደብ ደረጃ የሚሄዱ የላሁ ተብሎ ነው የተቀመጠው። አላህ ማለት የሚሄድ የሚለው ብዙ ቁጥር ነው። ያ ማለት ጥጃው ግን መልቲ ፐርሰን ሆኖ አልነበረም ማለት ነው። ስለዚህ ኤሎሂም የሚለው ቃል አዋጭ ነው ወይ ነው ትርጓሜ? አያዋጣም ነው። ኤሎሂም የሚለው ቃል ለስላሴ ያሳያል ብሎ ሙግት ማዋቀር የሚቻል ነገር አይደለም። አለመቻልን ደግሞ ዶክተር ተስፋዬ ሮቤሌ ወይም ደግሞ የእስልምና የክርስትና ዕቅበተ ክርስትና ውስጥ የሚሰሩ ናቸው። አሜሪካን ሀገር መቀመጫቸውን አድርገው ቆንጆ ቆንጆ መጽሐፎችን ይጽፋሉ። የትምህርተ ስላሴ መሰረታዊያን መጽሐፍ ቅዱሳዊና ታሪካዊና ምክንያታዊ ትንታኔ የሚለው መጽሐፋቸው ላይ ገጽ 47 እና 48 ላይ እንዲህ ይላሉ ስለ ኤሎሂም ሲናገሩ። ኤሎሂም የሚለው ቃል የብዙ ቁጥር መሆኑ ስላሴን አመላካሽ ነው የሚሉ ሊቃውንት እንዳሉ ሁሉ ይህ ሀሳብ የሚቃወሙ ምሁራን አሉ። ከብዙ አቅጣጫ ሊታይ ይህ ስም ለስላሴ ማስተማሪያነት ባንጠቀምበት ተመራጭ ነው። ምክንያቱም ወደዛ ድምዳሜ የሚያሳይ ጠንካራ ማስረጃ የለምና ይላል። ስለዚህ አርፋችሁ ተቀመጡ። ፕሮቴስታንትም ኦርቶዶክስም ካቶሊክም ዘፍጥረት 1:1 ላይ ገብታችሁ በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ለሚልበት ቃል የተጠቀመውን ኤሎሂም የሚለውን ቃል ለስላሴ ትምህርት ምንም ፍንጭ የለም። ራሱ ኖርማሊ በራሺት ባራ ኤሎሂም ኤታ ሸማኢም ወኤታ አሬስ የሚለው ቃል ለስላሴ ትምህርት ድምዳሜ መሆን አይችልም። ራሱ ኖርማሊ ማለት ነው። ኢንሻአላህ በቀጣይ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እና ኦሪት ዘፍጥረት 2:18 ላይ እንፍጠር ማለት ስላሴን ያሳያል ወይ በሚል እንሞግታለን። ለዛሬው በዚሁ ቃል ወሰላሙ አለይኩም ወራህመቱላሂ ወበረካቱ።